ሰላም ዲናችሁልኝ ደህና ናችሁ? ዛሬ ደግሞ የሚጣፍጥ ቆንጆ ሳምቡሳ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ሳህናችን ላይ 500 ግራም ወይም ግማሽ ኪሎ ፍርኖ ዱቄት፣ ግማሽ የሾርባ ማንኪያ ጨው አድርገን እናዋህዳለን። በመቀጠል 1 የሾርባ ማንኪያ ዘይት እናደርጋለን። ውሃ እንዳስፈላጊነቱ እየጨመርን ሊጣችንን በደንብ አሽተን እናቦካለን። 1 ብርጭቆ ከትንሽ ውሃ ነው የፈጀብኝ። ሳምቡሳው ቂጣ ቆንጆ እንዲሆን ሊጡ በደንብ መታሸት አለበት። በዚህ መልኩ ካሸነው በኋላ በፌስታል ሸፍነን ለ30 ደቂቃ እናስቀምጠዋለን። ከ30 ደቂቃ በኋላ ማዳመጫችን ላይ ሊጣችንን እናወጣለን። ማዳመጫችን ላይ ትንሽ ዱቄት እንነሰንሳለን። ኮርን ስታርች ወይም የሱፐርማርኬቱን የበቆሎ ዱቄት ብትጠቀሙ ቆንጆ ነው። አለበለዚያ ኖርማል ማንኛውም ፍርኖ ዱቄት መጠቀም ትችላላችሁ። ግማሹን 6 ቦታ ግማሹን 6 ቦታ አንድ ላይ 12 ቦታ ከፋፍየዋለሁ። በመቀጠል እንደዚህ ዱቄት እየነሰነስን በዚህ መልኩ እናዳምጠዋለን። ስድስቱንም በዚህ መልኩ ካዳመጥን በኋላ ማዳመጫችን ላይ ትንሽ ዱቄት እንነሰንስና ያዳመጥነውን ቂጣ እያደረግን ዘይት እንቀባለን። ከዛ ዱቄት እየቀባን እየደራረብን ስድስቱንም በዚህ መልኩ እናዘጋጃለን። ስድስቱንም ካዘጋጀን በኋላ ቀስ አድርገን በስሱ እንዳምጠዋለን እየገለበጥን። በዚህ መልኩ ካዳመጥን በኋላ የምንጋግርበት ባትራ ትሪ ላይ እናደርገዋለን። እንዳይደርቅብን ትንሽ ዘይት ከላይ እንቀባውና በ200 ዲግሪ ሴልሺየስ በጋለ ለ5 ደቂቃ ብቻ እናበስለዋለን። ያው እንደዚህ በትኩሱ እናውጣዋለን። ያው እንደዚህ ስስና ቆንጆ የማይቆራረስ ቂጣ ነው የሆነልን። ስድስቱንም እንደዚህ ከለየን በኋላ አንድ ላይ ድጋሜ እንደራርበዋለን። ከደራረብነው በኋላ ዳሩን በፒዛ መቁረጫ ወይም ስል በሆነ ቢላ እንቆርጥና እናውጣዋለን። የቆራረጥነውን አንጥለውም፣ ተጠብሶ ይበላል። በጣም ነው የሚጣፍጠው። በዚህ መልኩ ቆራርጠን ካዘጋጀነው በኋላ ወዲያው ፌስታል ውስጥ ማድረግ አለብን እንዳይደርቅብን። የቀረውን ደግሞ 6ቱን ሊጥ በመጥበሻ ላይ እናዘጋጀዋለን። ኦቨን መጠቀም የምትፈልጉ በዚህ መልኩ ማዘጋጀት ትችላላችሁ። በመጥበሻ ደግሞ መጋገር የምትፈልጉ መጥበሻችሁ ቀድሞ ግሎ እንደዚህ ያገላበጣችሁ በዚህ መልኩ ሲበስል እናውጣዋለን። ካወጣነው በኋላ በትኩሱ በተመሳሳይ መልኩ እየላጠን 6ቱንም መልሰን ደራርበን ዳርዳሩን እንቆርጠዋለን። ቂጣችንን በዚህ መልኩ ካዘጋጀን በኋላ በመቀጠል ምስራችንን እናዘጋጃለን። ምስር 1 ኩባያን ያደረኩት። ከዛ 2 ኩባያ ውሃ እናደርጋለን። ውሃችን ሲንተከተክ ጨውን ጨምርና አነስተኛ ሙቀት ላይ አድርገን እንከድነዋለን። ምስራችን ሲበስል መጥበሻ ላይ ዘይት እናደርግና ባሮ ሽንኩርትና ቀይ ሽንኩርት አንድ ላይ ፈጭቼን ያደረኩት። ከጠበስነው በኋላ ምስር እንጨምራለን። ምስሩንም የተወሰነ አንድ ላይ እንጠብሰዋለን። በመጨረሻ የድንብላል ቅጠልና ቃሪያ እንጨምራለን። ጨው ቀደም ስለጨመርን ድጋሚ እንጨምርን። ከዛ በዚህ መልኩ ሳምቡሳችንን እንጠቀልላለን። ዲው ምንፈልግ ከሆነ መጥበስ እንችላለን። ፍሪጅ ውስጥ በረዶ ውስጥ አስቀምጠን ለረጅም ጊዜ ያወጣን መጠቀም እንችላለን። ዘይት ስንጠብስ ጋል ያለ መሆን አለበት። መጀመሪያ ልክ እንደዚህ ቀላ ማለት ሲጀምር አነስተኛ ሙቀት ላይ አድርገን ቀስ እያለ እንዲበስል ማድረግ አለብን። በደንብ ከሽ የሚል ቀን ሙሉ የማይለዝ ሳምቡሳ ይሆንልናል። እንዳያችሁት በጣም ቆንጆና ቀላል የሆነ ሳምቡሳ አሰራር ነው። በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። ስለተከታተላችሁን ከልብ ነው ማመሰግነው። አስተያየታችሁን ጻፉልኝ። ሌላ የምሰራቸው ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ እያደረጋችሁ። ለድምጽ ይቅርታ ትንሽ ጉንፋን ይዞኝ ስለነበረ ነው ዛሬ። በሌላ ስራ ቪዲዮ እስከምንገናኝ ቻው።